አት ገጽየ ወኩለንታየ በአርአያት መስቀል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በቅድሚያ ቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን ደመራውን ደመራ በአደባባይ ወጣ ለምታከብረው የቅዱስ መስቀሉ በዓለ መስቀሉ ለብርሃነ መስቀሉ እንኳን አደረሰን እንኳን አደረሳችሁ። ክቡራን ሊቃውንተ ቤተክርስቲያን፣ አበው ካህናት፣ ዲያቆናት እንዲሁም ማህበረ ምእመናኑ ምእመናት ሁላችሁ የእግዚአብሔር ሰላም ከሁላችሁ ጋር ይሁን። ወገብረ ሰላም በደመ መስቀሉ ለውስተ ሰማይ ወለውስተ ምድር ወዘታሕት ያለ ምድር። በመስቀል ተሰቅሎ ሰላምን አደረገ። ሐዋርያው ቅዱስ ጳውሎስ ለቆላሲስ ምእመናን በጻፈው መልእክቱ ምዕራፍ 1 ቁጥር 20 ላይ የምናገኘው ቅዱስ ቃል ነው። እንግዲህ ስለ መስቀሉ በተደጋጋሚ አጽንዖት ሰጥቶ ትኩረት ሰጥቶ ቅዱስ ጳውሎስ በተደጋጋሚ መስቀሉን እያነሳ እያወሳ ይጽፋል። እዚህ ምዕራፍ ላይም የምንመለከተው ወገብረ ሰላም በደመ መስቀሉ እለ ውስተ ሰማይ ወእለ ውስተ ምድር፣ በሰማይ ባሉና በምድር ባሉ መካከል በመስቀል ተሰቅሎ ባፈሰሰው ደሙ ሰላምን አደረገ ነው የሚለው። እንግዲህ የሰው ልጅ ከፈጸመው በደልና ስህተት የተነሳ ከሰማይ አባቱ ከእግዚአብሔር ጋር ተጣልቷል። ከሰማይ አባቱ ከእግዚአብሔር ጋር ሲጣላ ሰማያውያን መላእክት ተጣልተውታል። በዚህም አማካኝነት ይህ ጠብ ወደ ምድር ወርዶ እንግዲህ ከራሱ ከሰው ልጅ ይጀምራል። በነፍስና በስጋ መካከል ጸብ ነበረ። በነፍስና በስጋ መካከል ያለው ጸብ ተርፎ ለማህበረሰቡ ሕዝብና አሕዛብ እየተባባሉ ተለያይተው ይኖሩ ነበር። አሕዛብ በቁልፈት፣ እስራኤል በግዝረት። በዚህ አማካኝነት ለዘመናት ተለያይተው ይኖሩ ነበር ነው የሚለው። ይህንን አስመልክቶ ነው እንግዲህ ቅዱስ ጳውሎስ ምሁረ ኦሪትም የኦሪቱንም መጽሐፍ የሚያውቅ አምልኮቱንም ጠንቅቆ የሚያውቅ በአይሁድና በአሕዛብ መካከል ያለውንም ልዩነት ጠንቅቆ የሚያውቅ ስለነበረ እሱም ከአይሁዳዊነት ከሕገ ኦሪት የተጠራ ሐዋርያ ስለሆነ በመስቀሉ አማካኝነት የተገኘውን ሰላም፣ የተገኘውን አንድነት፣ የተገኘውን እርቅ እንዲህ ያለ ጠቅለል አድርጎ ወገብረ ሰላመ በደመ መስቀሉ እለ ውስተ ሰማይ ወእለ ውስተ ምድር ወዘታሕት ያለ ምድር ይላል። በመስቀል ተሰቅሎ ባፈሰሰው ደሙ በሰማያውያን መላእክትና በደቂቀ አዳም መካከል፣ በምድራዊው የሰው ልጅና በሰማያዊ አባቱ በእግዚአብሔር መካከል፣ በሰው ልጅ በነፍሱና በስጋው መካከል፣ በሕዝብና በአሕዛብ መካከል አንድነትን አደረገ፣ ሰላምን አደረገ በማለት በቀራንዮ አደባባይ ላይ የቤዛነትን ስራ ለመፈጸም በመስቀል ላይ ተሰቅሎ የከፈለውን ዋጋና የተገኘውን ጸጋ ቅዱስ ጳውሎስ በዚህ መልኩ ገልጦታል። ታዲያ ይህ ሰላም የተገኘበት መስቀል፣ አንድነት የተገኘበትን መስቀል፣ ፍቅር የተገኘበትን መስቀል ክርስቶስ መጋቢት 27 ቀን ነው እንግዲህ ጥንተ ስቅለቱ በ29 ተነስቷል። ከተነሳ በኋላ መስቀሉ እዚያው ጎልጎታ ላይ ነው የተቀመጠው። እዚያው ጎልጎታ ላይ ሲኖር ልክ የነ ሙሴ በትር የኤርትራን ባህር ትከፍል እንደነበረ፣ የኤልያስ መጠምጠሚያ የዮርዳኖስን ባህር እየከፈለች ተአምር ታደርግ እንደነበረ ሁሉ እንዲሁ ኢየሱስ ክርስቶስ በዕለተ ዓርብ በመስቀል ላይ ተሰቅሎ የዋለበት ስጋውን የቆረሰበት ደሙን ያፈሰሰበት መስቀል ተአምራትን አደረገ ነው የሚለው። ርእዩ በይዎ ይላል ቅዱስ ያሬድ። የመስቀልን ታላቅነቱን እዩ ተመልከቱ። በመስቀሉ አማካኝነት ዕውራን አዩ፣ ለምጻሞች ነጹ፣ ጎባጦች ቀኑ፣ ሙታን ተነሱ ነው የሚለው። ልክ ክርስቶስ በመዋዕለ ሥጋዌው በመዋዕለ ትምህርቱ ያደረገው የነበረ ገቢረ ተአምራት በመስቀሉም አማካኝነት ተከናወነ። ያቺ ጎልጎታ ሕመምተኛ በሕመምተኛ ሆነች፣ ዕውራን በዕውራን ሆኑ።
ብርሃን ለማየት ከለምጻቸው ለመንጻት ከጎባጣነታቸው ለመቅናት ይሄዱ ነበር። ይህንን አይሁድ አዩ፣ ፈሪሳውያን አዩ። እሱ ይህን እያደረገ ህዝቡን ጠቅላላ ወሰደብን። አሁንም ይህ መስቀል በዚህ ከቀጠለ በቃ የኛ ውሸት ይጋለጣል ሲሉ መስቀሉን ለማጥፋት ሞከሩ ነው የሚለው። ፈልጠውም በእሳት አቀጣጥለውም ለማጥፋት የሞከሩ ነበሩ ይላል። ግን በሐሳብ እንዳልሆኑ አንድ ሐሳብ የሆኑት መስቀሉን መቅበር፣ ዱካውን ማጥፋት፣ ደብዛውን ማጥፋት፣ መቅበር፣ የቆሻሻ መጣያ ማድረግ፣ በዚህ ተስማሙ። ከዚያ በኋላ መስቀሉን ቀበሩት። በአዋጅ ህዝቡ ሁሉ በዚህ መስቀል ላይ ቆሻሻ እንዲደፋ አደረጉ። እንግዲህ ከቆሻሻው ክምር የተነሳ እንደ ተራራ ሆነ ነው የሚለው። የመስቀሉ ዱካ ጠፋ ይላል። የመስቀሉን ዱካ ከሚያጠፉ ሰዎች፣ ነገረ መስቀሉን ከሚያጠፉ ሰዎች ጎን እንዳንሰለፍ ምሕረቱ፣ ቸርነቱ፣ ረድኤተ መስቀሉ ሁላችን ይጠብቀን። በዚህ የተነሳ እንግዲህ የመስቀሉ ታሪክ የምትሰማ የሰማች ያደገች ታላቋ ንግስት ለቤተ ክርስቲያን ለተዘጉ አብያተ ክርስቲያናት መነሳት ምክንያት የሆነው የቆስጠንጢኖስ የንጉሱ የቆስጠንጢኖስ እናት እሌኒ ተነሳች፣ ወደ ኢየሩሳሌምም ወጣች። በዚህ አማካኝነት መስቀሉን ፍለጋ ተያያዘች ይላል እና ሰዎችን ስትጠይቅ ታሪክ አዋቂዎችን ስትፈልግ እነሆ አንድ የእድሜ ባለጸጋ ኪራኮስ የተባለ ሽማግሌ አገኘች ነው የሚለው። እንደው መስቀሉ የት ነው ይባላል አለችው። እሱም እነሆ በዚህ አካባቢ ነው ይባላል ብሎ የሰማውን ታሪክ ነገራት ይላል። ወዲያው በተባለው አካባቢ ስትፈልግ የመላእክት አለቃ ቅዱስ ሚካኤል አንድ ነገር ነገራት። እነሆ ደመራ አስደምሪ፣ በደመራውም ውስጥ ዕጣን አብዝተሽ አስገቢበት፣ ከዚህ በኋላ መስቀሉ ያለበትም ታገኛለሽ አላት። የሽማግሌውንም ምክር ሰምታ የመልአኩንም ቃል ሰምታ እነሆ ህዝቡ እንጨት ይዞ እንዲሰበሰብ አዋጅ አስነገረች። ህዝቡም እንጨት ይዞ ተሰበሰበ። ልክ ዛሬ በመስቀሉ በየመስቀሉ አደባባይ ችቦውን ለደመራ የሚሆነውን እንጨት ይዘን እንደምንሰባሰቡ ማለት ነው። ከዚህ በኋላ ደመራው ተደመረ፣ እሳቱ ተለኮሰ፣ ጢሱ ወደ ላይ ወጣ ነው የሚለው። ወደ ላይ ወደ ሰማይ ወጣ። ያ ወደ ላይ ወጥቶ የነበረው ጢስ ተመልሶ እንደገና መስቀሉ ካለበት ሰገደ ነው የሚለው። አዎ ዘዕጣና አንጸረ ሰገደ ጢስ ይላል ቅዱስ ያሬድ። እነሆ ጢሱ መስቀሉ ያለበትን ሰግዶ አመላከተ። ጢስ ለመስቀል ሰገደ ነው የሚለው። እንግዲህ እኛም በረድኤተ መስቀሉ አምነንና ታምነን የመስቀሉ ፍቅር ገብቶን የመስቀሉ ኃይል ገብቶን የመስቀሉ ቤዛነት ገብቶን በመስቀሉ የተፈጸመው ካሳ ገብቶን በበረከ ልቡናችን በበረከ ስጋችን ለመስቀሉ ክብር እንድንሰጥ አይነ ልቡናችን ብሩህ ያደርግልን። ሰገደ ይላል። ከዚያ በኋላ እንግዲህ ያቺ ንግስት ያንን ምልክት አድርጋ እነሆ ሐሳቧ ተሳክቶላት ያን መስቀሉን ማስቆፈር ጀመረች። ብዙ ወርቅ ብዙ ብር ጭና ወጣ ነበርና ለሚቆፍሩት እነሆ ወርቁን ብሩን ትበትንላቸው ነበር ነው የሚለው። እንግዲህ ከመስከረም 17 ጀምሮ የተጀመረው ቁፋሮ እስከ መጋቢት ቀን 10 ቀን ድረስ ፈይቶ መጋቢት 10 ቀን ተቀብሮ የነበረው መስቀል ወጣ። ይሄ ነው እንግዲህ የደመራው ምስጢር፣ የመደመራው ታሪክ ይሄ ነው። እንግዲህ ከጌታ መስቀል ጋር አብረው የተቀበሩ የፈያታዊ ዘየማን የፈያታዊ ዘጸጋም
መስቀሎች አብረው ስለነበሩ ያንን መስቀል ለመለየት የተደረገው ነገር ምንድነው? የታመሙ ሕመምተኞችን ማምጣት ነው። ከዚያ በኋላ ፈያታዊ ዜማን ላይ ቢያደርጉትም አልዳንም። የሽፍታ መስቀል ነውና የነፍስ ገዳይ መስቀል ነው። ፈያታዊ ዘጸጋም ላይ ቢያደርጉት አልዳንም፣ እንዲሁ ተመሳሳይ ነውና በጌታ መስቀል ላይ ቢያደርጓቸው ግን እንደ ቀድሞ በጎልጎታ ሳይቀበር በፊት እንዳደረገው ተአምራት እውራን ይበሩ ጀመር፣ ለምጻሞች ይነጹ ነበር፣ ጎባጦች ቀኑ ጀመር። ከዚህ በኋላ እነሆ በመስቀሉ መገኘት ደስ ተሰኙ እና በዚህ ብቻ አላበቃችም። በዚያው በኢየሩሳሌም በጎልጎታ ለመስቀሉ ታላቅ ቤተ መቅደስ አሰራች እና ሕንጸተ ቤተ መቅደሱ የታነጸበት ደመራው የተደመረበት እነሆ በኢየሩሳሌም መቅደሱ የመስቀሉ መቅደስ ቤተክርስቲያን የታነጸበት በዓል በቅድስት ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን በየዓመቱ መስከረም 16 ቀን ይከበራል። ስለዚህ እርቅ ለተገኘበት፣ ሰላም ለተገኘበት፣ አይሁድ ቀብረውት እነሆ ዳግመኛ ለተገለጠው ለወጣው መስቀል ለታየው መስቀል አይሁድ ቀብረውት ቀርቶ ቢሆን ኖሮ ዛሬ አብያተ ክርስቲያናት ምልክታቸው መስቀል ባልሆነ ነበር፣ ደጃፎቻቸው መስቀል ባልሆነ ነበር። የመስቀሉ ታሪክ ተቀብሮ ይቀር ነበር። የመስቀሉ ታሪክ ተቀብሮ እንዳይቀር እሌኒን አስነሳ ነው። ዛሬም እንግዲህ በዘመናችንና በጊዜያችን መስቀሉ ላይ ቆሻሻቸውን የሚደፉ የክህደት፣ የድፍረት፣ የጥፋት ቆሻሻቸውን ጥርጥራቸውን የሚደፉ የሚጽፉ አልታጡምና እጆቻችን ስለ ነገረ መስቀሉ ክብር የድህነት ምልክት መሆን የሰላም ምልክት መሆን እንዲጽፉ እንጂ እንደ አይሁድ እጆች ቆሻሻ የሚደፉ እንዳይሆኑ ረድኤተ መስቀሉ ኃይለ መስቀሉ የጸናች የቀናች የቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ልጆች ሁላችንን ይጠብቀን። እንኳን አደረሰን፣ እንኳን አደረሳችሁ። ወስብሐት ለእግዚአብሔር።